ኪራ ይህን ነገር ያደርጋል ብዬ አላመንኩም። ኪራ ራሱን ሊያጠፋ ምላጭ ገዝቶ እጁን ለመቁረጥ ወይንም ራሱን ለማጥፋት ብዬ ሄደ ባለበት ሰዓት አንድ ወንድማችን ያገኘዋል። እሱም ደግሞ በመኪና ሊገጨው ነበር ማለት ነው። ልጁም ደግሞ እኔ ሰውን መግደል አልፈልግም፣ ለምን ትሞታለህ? ከፈለክ ሌላ አማራጭ ፈልገህ ሙት ብሎታል ማለት ነው። በጣም ነው ያዘንኩት። ምክንያቱም አባቱ ጋር ታርቋል፣ ጽናትም ጋር ሁሉንም ቤተሰብ ጋር ስምምነት ፈጥሮ ነበረ። በጣም ደስ ብሎኝ ነበር። አባትዮም ደውሎ አናግሮታል። እኔ ሰላም ነኝ አባት ነቅ ብሎታል። ስልኩን ከዘጋ በኋላ ግን እኔ ምንም ማድረግ እንደማልችል ደካማነቴን አሳይታችሁኝ አሁን ደግሞ ጠንካራ ነህ ብትሉኝ መቼም ቢሆን አልሰማችሁም ብሎ ራሱን ለማጥፋት በየሄደ ባለበት ሰዓት ነበር አንድ ወንድማችን አግኝቶት ወደ መጠጥ ቤት ውስጥ ምናምንና በጣም ከባድ ውሳኔ ነው እየወሰነ ያለው። አሁን ላይ ኪራ በጣም መጥፎ ስትረስ ውስጥ ነው ያለውና ራሱን እንዳያጠፋ ፈርቻለሁኝ። ምክንያቱም ይሄን ያስባል ብዬ በፍጹም አልጠበቅኩም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ ውድ ቤተሰቦቼ። ዛሬ የጽናት ድራማ እንግዲህ በጣም የሚያሳዝንም ነገርና ደስ የሚል ነገር አለው። ከመጀመሪያ ከሚያሳዝነው ሳይሆን ከደስታው ስጀምርላችሁ ኪራ አባቱን ይቅር ብሎታል፣ ጽናትንም ይቅር ብሏት አብሮ ታርቀው በጣም ደስ የሚል ነገር እያሳለፉ ነው። የእናታቸው ሀዘን የእናቱ ሀዘን ቢኖርበትም እሷን መርሳት ባይችሉም ግን ደግሞ አሁን በአሪፍ ሁኔታ ላይ ናቸው ያሉት ማለት ነው። ሁሉም ነገር መስመር እየያዘ ነው ብዬ አስባለሁ። ይህንን ነገር አይቼ አባቱ ጋር ተስማምቶም ሁሉም ጽናትን በጣም ደስ ብሏታል። ምሩዬም በተለይ ጽናት ደስ ያላት ነገር አባቱና ኪራ አንድ ላይ በመሆናቸው በጣም ደስ ብሏታል። ምክንያቱም አባቱን ይቅር አይለውም ብዬ ነበር እኔ ራሴ ለምን በቀኝ ብሎ ማለት ነው። ግን አሁን ላይ ኪራ ግን መጨረሻ ላይ ሊያደርግ የነበረው ነገር ግን በጣም ከባድ ነው። ምክንያቱም ስምምነት ስለተፈጠረ ቤተሰቡ እንደዚህ ተሰባስቦ ጽናትንና ኪራን እጃቸውን ይዞ አባትየው በሀዘንም በደስታም እንዳትለያዩ ብሎ ቃል አስገብተዋቸዋል። ሁለቱም አንለያይም ብሎ ቃል ገብተዋል። ለክብሮምም አደራ ሰጥቶታል ኪራን። ቤተሰቡ ሰብሰብ ባለበት ሁኔታ ተወያይተው አውርተዋል። ሁሉ ነገር መተው እንዳለብን መረጋጋት እንዳለባቸው ተነጋግረዋል። ያን ነገር አይቼ ግን ደግሞ ሳልጨርስ ደግሞ ኦሬዲ ኪራ ውጭ ወጥቶ ነበር። ከዛን ሰኒ ቤት ውስጥ ነበረች። ሰኒም ደግሞ እንግዲህ የጽናትን ቢጃማ ለብሳ ነበረ ማለት ነው። ሺቲ ለብሳ ጣልፎ ደፍቷት ነበር ማለት ነው። በወዲቃም ባለው ነገር ብዙ ነገሮች ተቀይረው ነበረ። እንግዲህ ክብሮም እሷም እልህኛ ናት፣ ክብሮም እልህኛ ነው። በቃ እልህ ተጋባብተዋል ማለት ነው። አሁን ላይ ክብሮም እና ሰኒ ግን ደግሞ መጨረሻ ላይ ምርጥ ጥንድና ምርጥ ፍቅረኛሞች ነው የሚሆኑት ብዬ አስባለሁ። መጀመሪያ ላይ የማይዋደዱ ሰዎች መጨረሻ ላይ እንደነሱ የሚስማማ የለም ማለት ነው። እና ውዶቼ የሚያሳዝነው ነገር ምንድን ነው? ኪራ አባቱ ደውሎለት እያወራው ውጭ ላይ ያለ ምንም አታስባባ እኔ ደህና ነኝ ባለበት ሰዓት በጣም ደስ ብሎኝ እያለው መጨረሻ ላይ ግን እጁ ላይ ምላጭ ነበር ይዞ የነበረው። መጀመሪያ ድክመቴን ከነገራችሁኝና ደካማ እንደሆንኩና ምንም ማድረግ እንደማልችል ካሳያችሁኝ በኋላ አሁን ላይ ጠንካራ ነህ ብትሉኝ አላማችሁም እማምናችሁ ይመስላችኋል እንዴ ብሎ በእጁ ምላጭ ይዞ ነበር ማለት ነው። ያ ማለት እጁን ቆርጦ ምናምን ራሱን ሊያጠፋ ማለት ነውና ይሄን ያህል ስትረስ ውስጥ ይሄን ያህል ተስፋ መቁረጥ ውስጥ ይሄን ያህል ጸጸት ውስጥ የገባ አልመሰለኝም ማለት ነው። እናቱን እሱ አይደለም የገደላት፣ እሱ ተናዶ ከጽናት ጋር ሲጣላ ነው እንጂ ወይንም ጽናትን ሲመታት ነው እናቲቱ ፌንት የበላችሁ በዛው ሞተች ማለት ነው። ምክንያቱም ኦሬዲ ቀኗን ስለደረሰ ማለት ነውና እሱ ግን በጣም ትልቅ ጸጸት ውስጥ እያለ በቃ መሞት ነው የምፈልገው እንደውም ራሴን እንትን ከምል አንተ በመኪና ገጭተህ ግደለኝ ምናምን እያለ ለሰው ጦስ ሁሉ ሊሆን ማለት ነውና ይሄንን ነገር በማድረጉ ደግሞ በጣም ተከፍቻለሁ። ምክንያቱም ነገሩን ሁሉ ስለተውት ተቀይሯል ወይንም ደግሞ ነገሩ ተስተካከለ ብዬ ነበር። አሁን ደግሞ ከዚህ በኋላ እንደውም በጣም ክትትልና ጥበቃ ያስፈልገዋል ኪራ ማለት ነው፣ ራሱን እንዳያጠፋና በጣም መጥፎ ስትረስ ውስጥ ነው ያለው ኪራ በአሁኑ ሰዓት ማለት ነው። እና ቤተሰቦቼ እናንተስ ምን ትላላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። እኔ በኪራ በጣም አዝኛለሁ።